ሰላም የካራቴ ቤተሰቦች፣ ዛሬ የምንነጋገረው ስለ ካራቴ ሚስጥራዊ ኃይል ስለሆነውና ብዙዎቻችን ችላ ስለምንለው ኮኪዮ ወይም ያተነፋፈስ ጥበብ ነው። ብዙዎቻችን መተንፈስ በህይወት ለመኖር ብቻ የምናደርገው ተፈጥሯዊ ሂደት አድርገን ብናስበው፣ በካራቴ ውስጥ ግን ኮኪዮ አተነፋፈስ ለቴክኒክ ውጤታማነትና ለአእምሮ መረጋጋት ዋናው መሰረት ነው። በካራቴ ኮኪዮ አተነፋፈስ ውስጥ እንደ ኦሞቴ፣ ኡራ፣ ኢቡኬ እና ናጋሪ የሚባሉ የአተነፋፈስ ዘዴዎች አሉ። እነዚህ እጅግ ጥልቅና ረቂቅ የአተነፋፈስ ዘዴዎችን በአግባቡ ባለማወቅ የምናሰለጥነው ስልጠና ከጥቅሙ ጉዳቱ ሊያመዝን ይችላል። በጣም ጥንቃቄ ያስፈልጋል። በተለይ በሀገራችን የካራቴ ስታይሎች አለመኖርና ወጥ የሆነ የአሰራር ስርዓት በእውቀት የታገዘ ልምምድ ባለመኖር በቪዲዮ ብቻ አይቶ ማስተማር ለከፍተኛ የደም ግፊት፣ ለልብ ጫናና ለነርቭ መዛባት ሊዳርግ ይችላል። ስለዚህ የዛሬው ፕሮግራማችን ዋና ዓላማ እነዚህን አደጋዎች ለይተን እንድናውቅና ራሳችንን ጠብቀን ወደ ጥልቁ የካራቴ ጥበብ እንድንገባ ለመርዳት የታሰበ ነው። ትክክለኛ ያልሆነ አተነፋፈስ በሰውነታችን ላይ የሚያደርሰውን የመጀመሪያውንና እጅግ አደገኛ የሚባለው ፊዚዮሎጂካሊ ዳሜጅ ወይም የሰውነት ውስጣዊ ጉዳት የሚባለውን እናያለን። ብዙዎቻችን ኃይል የምናመነጭ መስሎን ሳናውቀው የውስጥ አካላታችንን እየጎዳን እንገኛለን ብዬ አስባለሁ። በዚህም የተነሳ አንደኛ የደም ግፊት፣ የልብ ጫና ይፈጠራል። በካራቴ በስልጠናም ሆነ በውድድር ወቅት ፓንች ወይም ብሎክ የግርምቶች እንቅስቃሴ በሚደረግበት ቅጽበት ብዙ አሰልጣኞችና አሰልጣኞች ሳያውቁት ትንፋሻቸውን አፍነው የሆድና የደረት ጡንቻቸውን በሚያስጨንቁበት ወቅት በሕክምናው አጠራር ቫልሳልቫ ማኑቬር የሚባለውና የልብ ጫና ይፈጠራል። በዚህ የተነሳ የውስጥ ግፊት ፍንዳታ ይከሰታል። ትንፋሽ ታፍኖ ጡንቻ ሲወጠር በደረት ውስጥ ያለው ግፊት ኢንትሮቶራሲክ ፕሬዠር በከፍተኛ ሁኔታ ይጨምራል። በዚህ የተነሳ የደም መመለስ መስተጓጎል ይከሰታል። ይህ ግፊት ትልቅ የደም ስሮችን ቫና ካቫን ስለሚጫን ደም ከሰውነት ወደ ልብ የሚመለስበትን ፍጥነት ይቀንሰዋል። በዚህ ምክንያት ልብ ወደ ሰውነት የምትረጨው የደም መጠን ስትሮክ ቮሉም ለጊዜው ይቀንሳል። በዚህ የተነሳ የደም ግፊት፣ የልብ ጫና ይፈጠራል። ሁለተኛ አኪዩት ሃይፖቴንሽን ነው፣ ድንገተኛ የደም ግፊት መጨመር። ልብ ደም ወደ ሰውነት ለመርጨት በደረት ውስጥ ያለውን ከፍተኛ ግፊት ለማሸነፍ በከፍተኛ ኃይል መምታት ይጀምራል። በዚህ የተነሳ ከፍተኛ የደም ግፊት ይፈጠራል። በትክክል የማይተነፍስ የካራቴ ባለሙያ የደም ግፊቱ ሲስቶሊክ ብለድ ፕሬዠር ከመደበኛው 120 ተነስቶ እስከ 300 ከዛ በላይ ሊደርስ ይችላል። ይህ እጅግ በጣም አደገኛ የደም ግፊት ቁጥር ነው። በጣም መጠንቀቅ ያስፈልጋል። ሶስተኛው ሌፍት ቬንትሪኩላር ሃይፐርትሮፊ ነው፣ የልብ ጡንቻ መወፈር። ይህ አደጋ የሚከሰተው በረጅም ጊዜ ልምምድ ቆይታ ውስጥ ተከታታይ ጫና በመፍጠር ነው። አንድ አሰልጣኝና አሰልጣኝ ለዓመታት በተሳሳተ አተነፋፈስ ኪሜ የሚለማመዱ ከሆነ ልብ ሁል ጊዜ ያንን ከፍተኛ ግፊት ለመቋቋም ሲታገል የልብ የግራ ክፍል ጡንቻ እየወፈረ ይሄዳል። ይህ የጡንቻ መወፈር መጀመሪያ ላይ ጥንካሬ ሊመስልን ይችላል። በኋላ ግን የልብ መለጠጥ አቅሙን እንዲያጣ ያደርግና ለልብ ድካም እንድንጋለጥ ያደርገናል። ሌላው አራተኛ የልብ ምት መዛባት ነው፣ ሀርትሚያ የምንለው። በካራቴ ትንፋሽን አፍነን ከፍተኛ ኃይል የምንጠቀም ከሆነ ድንገተኛ ትንፋሽ በምንለቅበት ሰዓት የልብ ምት በድንገት እንዲቀንስ ወይም እንዲጨምር ያደርጋል። ይህም የልብ ምት ሪትሙ እንዲዛባና ለድንገተኛ የራስ ማዞር ወይም የልብ ማቆም ምክንያት ሊያስከትልብን ይችላል። በዚህ ላይ በጣም ጥንቃቄ ያስፈልጋል። ስለዚህ እስካሁን የዘረዘርናቸውን የልብ ምት ግፊት አደጋ ለመቀነስ በካራቴ ውስጥ የሚያስፈልጉት ነገሮች በይበልጥ በሚቀጥሉት ፕሮግራሞች ገልጸዋለሁ። ዋናው ግን አቡኪ አተነፋፈስ አየርን ሙሉ በሙሉ አፍኖ ከመያዝ ይልቅ በኃይል በድምፅ መልቀቅ የውስጥ ግፊትን ማመጣጠን ያስፈልጋል። ትከሻ ዘና በማድረግ የላይኛውን የሰውነት ክፍል ውጥረት፣ የልብ ጫና ዋነኛው ምክንያት ስለሆነ ዝቅ አድርጎ መስራትና ትከሻ መውረድ ያስፈልጋል። ተከታታይ አተነፋፈስ በቴክኒኮች መካከል አየርን በጭራሽ ባለማቋረጥ የኦክሲጅን ዝውውር ማረጋገጥ ያስፈልጋል። ስለዚህ እነዚህን ነገሮች በሰፊው
በሚቀጥለው ፕሮግራም መጣበታለሁ። ስለዚህ ሁላችሁም በጥሩ ትምህርት እንዳገኛችሁ ተስፋ አደርጋለሁ። በሚቀጥለው ደግሞ ሄርኒያ የሚባለው የሆድ ግድግዳ አደጋዎች ላይ አተነፋፈስ እንዴት እንደሚያጋጥመን ሁላችን ላይ የደረሰው አሁን ላይ ምልክቶች የሚያሳዩ ምልክቶች አሉ ከአሰራር ስህተት የሰራ ናቸው። ስለዚህ በሚቀጥለው ደግሞ በሱ ላይ እመጣለሁ። ያው ተከታተሉ። ስላዳመጣችሁኝ አመሰግናለሁ። ሰላም